ሰላም ለእናንተ ይሁን። በርሳቤል እባላለሁኝ ከዘመን ትራቭል ነው የመጣሁት። ዛሬ አንድ አፕዴት አለኝ። ያንን አፕዴት ለእናንተ ለማሳወቅ ነው። ዛሬ ከተነሳው ጀምሮ ከእንቅልፌ ስልኮች እየተደወሉልኝ ነው። ወደ ትግራይ ክልል የሚሄዱ መንገደኞቼ ናቸው እየደወሉልኝ ያሉትና ምን ማድረግ እንዳለብን እንግዲህ እና ኢንፎርሜሽኑ ምንድነው የሚለውን ለእናንተ በግልጽና በትህትና አስረዳለሁ ማለት ነው። መረጃውን ያገኘሁት አንደኛ ከኢትዮጵያን ኤርላይንስ ነው። ኢትዮጵያን ኤርላይንስ ደጋግሜ ደውያለሁ። ምንድን እንደሆነ ለማወቅ የት አካባቢ ካንስል እንደሆኑ ለማወቅ ብዙ ጥረት አድርጌያለሁ። ትክክለኛውን ኢንፎርሜሽን ነው የምነግራችሁ ማለት ነው። ሌላ ደግሞ ያው ትራቭል ኤጀንት ነኝ። ስለዚህ ሲስተሙ በእጄ ላይ ስላለ ትራቭል የሚያደርጉት በአሁኑ ሰዓት የትኛውን የሚለውን አቬላብሊቲውን ቼክ ስለማድረግ በዛም ቼክ አድርጌያለሁ። ሌላ ክላይንቶቼ ደግሞ ኢሜይል ስለደረሳቸውና ኮንታክት ስላደረጉኝ ያንንም ቼክ አድርጌ ነው እና ትክክለኛውን ኢንፎርሜሽን ነው ይዤላችሁ የመጣሁት ማለት ነው። ኦኬ እንግዲህ ጃንዋሪ 29 ሐሙስ ማለት ነው 2026 ያለው ወደ ትግራይ ክልል የሚሄደው ፍላይት ተሰርዟል። እንዲሁም ደግሞ አርብ ጃንዋሪ 30 2026 ያለው ፍላይት ተሰርዟል ማለት ነው። የተሰረዙት የት ናቸው ስንል ወደ ትግራይ የሚሄዱት 4 መዳረሻዎች አሉ። አንደኛ ወደ መቀሌ ነው። መቀሌ በቀን ውስጥ 8 በረራዎች አሉት። በአሁኑ ሰዓት እነዚህ 8ቱን በረራዎች ካንስል ሆነዋል ማለት ነው። ሌላ ሽሬ ነው። ሽሬ ደግሞ በሳምንት በየቀኑ ማለት ነው 2 በረራዎች አሉ። እነዛ 2 በረራዎች ካንስል ሆነዋል ማለት ነው። እንዲሁም ወደ አክሱም የሚሄደው ደግሞ በቀን 2 በረራ አለ፣ እንደዚሁ ካንስል ሆነዋል ማለት ነው። ወደ ሁመራ ግን በሳምንት ውስጥ 3 ጊዜ ብቻ ነው በረራ ያለው። ማነው ሮብ፣ አርብና እሁድ በረራ አላቸው። አሁን እንግዲህ እነሱም የአርብን አፌክት ይሆናሉ ማለት ነው። ከአሁን በኋላ እኛ አሁን ያወቅ ነው ወይም ደግሞ እኔ ቼክ አድርጌ ከአየር መንገድም ኮንታክት እንዳደረኩት ፍላይቱ የተሰረዘው የሁለቱ ቀን ነው፣ ጃንዋሪ 29 እና ጃንዋሪ 30። ከዚህ በኋላ የሚሆነው የሚለውን ደግሞ አብረን እናያለን። ምክንያቱም ሙሉ በሙሉ ሲስተም ላይ ካንስል ሆኖ ስለማያሳይ ካንስል ሆኗል ብዬ እኔም መናገር አልችልም ማለት ነው። ኦኬ እንግዲህ ፍላይቶቻችን ካንስል ሲሆኑ ምን ማድረግ አለብን የሚለውን ደግሞ እናያለን። እንደዚህ አይነት ነገሮች ሲያጋጥሙ ለምሳሌ መንገደኞች ከዲሲ ተነስተው ወደ መቀሌ ሊሄዱ ይችላሉ። ወደ መቀሌ በሚሄዱበት ሰዓት ኮኔክሽናቸው ከአዲስ አበባ ወደ መቀሌ ነው የሚወስደው እና የመቀሌው ፍላይት ካንስል ስላደረገ ምን እናድርግ ለሚለው ነገር አንደኛ ነገር ፎሎ አድርጉ። ኢሜይል አየር መንገዱ ይልክላችኋል። እንዲሁም ቴክስትም ሊደርሳችሁ ይችላል። ቴክስታችሁንም ተመልከቱ። ምንድን ነው የሚለው በዚህ ሰዓት ካንስል ሆኗል እና ድጋሚ ሪዘርቭ ማድረጉን እነሱ ሪስኬጁዋል አድርገው የሚልኩላችሁ ሰዓት አለ። እሱ የተደረገላችሁ ስኬጁዋል ትክክል ከሆነ የምትፈልጉት ከሆነ ኮንፈርም ማድረግ የምትፈልጉ ከሆነ አየር መንገዱን ኮንታክት ታደርጋላችሁ። ቀኖቹ ትክክል መሆናቸውን ኮንፈርም ታደርጋላችሁ ማለት ነው። ለምሳሌ ትራቭል ኤጀንት ከገዛችሁ ከኔ የገዛችሁ ደግሞ ከሆናችሁ ለእኔ ትደውሉልኝ ያላችሁ፣ እኔ ደግሞ ትኬታችሁን አስተካክልላችኋለሁ ማለት ነው። አንደኛው ይሄ ነው። ይሄ ሲሆን ግን በነፃ ነው። ምክንያቱም እናንተ ያጠፋችሁት የእናንተ ስህተት ሳይሆን አየር መንገዱ ነው ቀኑን የቀየረው። ስለዚህ ዌቭ ይደረግና በነፃ ቀናቶቹ ይቀየሩላችኋል ማለት ነው። ነገር ግን አንዳንድ መንገደኞች ደግሞ የምትሄዱት ለአጭር ቀን ሊሆን ይችላል። ቀኑ ካጠረ ደግሞ ለሳምንት ለ2 ሳምንት የሚሄዱ ሰዎች ስላሉ አይ እኔ ሙሉ በሙሉ እንዲመለስልኝ ይፈልጋለሁ የምትሉ ከሆነ ሙሉ በሙሉ ሪፈንድ ይደረጋል። ቢኮዝ አሁንም እናንተ ሳትሆኑ አየር መንገዱ ስለሆነ የእናንተን ፍላይት ካንስል ያደረገው አሰራሩ እንደዚህ ስለሆነ ማለት ነው። ስለዚህ መንገደኞች ከኔ የገዛችሁ ዘመን ትራቭል ከኔ ቲኬት የቆረጣችሁ ሰዎች በሙሉ ወደ መቀሌ፣ ወደ አክሱም፣ ወደ ሽሬና ወደ ሁመራ የምትሄዱ ኮንታክት እንድታደርጉኝ በትህትና ጠይቃለሁኝ። እንዲሁም ደግሞ ከአየር መንገድም የገዛችሁ ሰዎች ደግሞ እንዳልኩት አየር መንገዶቹ ጋር ኮንታክት አድርጉ። ከተለያዩ ኤጀንቶች የገዛችሁ ደግሞ ኤጀንቶቻችሁ ጋር ደውሉ፣ ቼክ አድርጉ፣ ፍላይቶቻችሁን አስተካክሉ። ይህንን ነው ማለት የምችለው። እግዚአብሔር ይባርካችሁ። እንግዲህ ካሁን በኋላ ደግሞ ወደ ተለያየ ቦታ ለመሄድ የምታስቡ ሰዎች እኔንም ኮንታክት አድርጉኝ። ትኬት እሸጣለሁ። ትኬት ከኔ መግዛት ትችላላችሁ። ስልክ ቁጥሬ 571-201-1924 ነው። ኮንታክት አድርጉኝ። እንዲሁ ደግሞ ከሰኞ እስከ አርብ በቲክቶክ ፕላትፎርም ላይ እየመጣው ከትራቭል ጋር የተያዙ አድቫይዝ አደርጋለሁኝ። ከእናንተ ጋር መወያያለሁኝ። እናንተ የምታውቁትን ነገር ለእኔ ሼር ታደርጉኛላችሁ፣ እውቀት ጨምሩልኛላችሁ ማለት ነው። እኔም ደግሞ የማውቀውን ነገር መጥቼ ለእናንተ እንደዚሁ ሀሳቤን እገልጽላችኋለሁ ማለት ነው እና በቲክቶክም ልትከታተሉኝ ትችላላችሁ። ከሰኞ እስከ አርብ ሁል ጊዜ 9 ሰዓት ተኩል በዲሲ ሰዓት አቆጣጠር ማለት ነው መጣለሁኝ። በዛም እንገናኝ። ጌታ ኢየሱስ ከእናንተ ጋር ይሁን።
ተባረኩልኝ። መልካም ጊዜ ይሁንላችሁ። መልካም ጊዜ። ቻው